አመት ከ6 ወር ምን ነበር የሚሏችሁ? ትጥቀናው ልንቀየራችሁ ነው ተጣጣቃላችሁ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል ይያሉ እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ ሊሆን የምን ንጽህና መጠበቂያ ነው መቀሰም ምን ሰናክ ነበር ነው ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም የሰው ልጅ ሳይንቲፊክሊ ያለ ውሃ መቆየት የሚችለው ከ3 እስከ 5 ቀን ያው በጣም በኖርማል ኮንዲሽን ሆኖ ማለት ነው። ተደፍራ ተሰቃይታ አመት ከ6 ወር ደክማ በፌሮ ተወጋግታ 6 ቀን ያለ ውሃና ያለ ምግብ ከዛ ብድግ አለች። ምን አይነት ፊልም ነው? አንድ ፊልም ነው እንደምትነግሩን? ማን የጻፈው ስክሪፕቱን? እንዴ አንፎጋገር እንጂ ይሄ የሆነ ማህበረሰብን ለማስጠላት ማህበረሰብን ከማህበረሰብ ለማጋጨት ሆን ተብሎ የተሰራ ሴራ ነው እንጂ ምንም ልጅቷ እንዴት ደፈረችም አትመስልም ትታይ